ፍትህ በአሩሲ ለተገደሉ ኦርቶዶክሳውያን ንጹሃን ወገኖቻችን ሁላችሁም ቪዲዮን በደንብ ሼር ኮፒ ሊንክ ዱት ሪፖስት አድርጉ ብዙዎች በታዋቂ ቲክቶከሮች ላይ ቪዲዮ እየሰራችሁ ትገኛላችሁ ለምን ለአክሱም ሙስሊሞች ድምጽ አልሆኑም አንፎሎ እናድርጋቸው የሚል ዘመቻም ሙስሊሞች በአጠቃላይ እንግዲህ እዚህ ጋር በመታያቸው ሰዎች ላይ ያስነሳችሁ ትገኛላችሁ በመጀመሪያ ደረጃ እነሱ ሙስሊም አይደሉም ሙስሊም ስላልሆኑ ደግሞ ግዴታ ስለ አክሱም ድምጽ መሆን አለባችሁ ብላችሁ ማስገደድ አትችሉ ነገር ግን እጅግ በጣም በሚያስገርም ሁኔታ ከጳጳሳትና ከኦርቶዶክሳውያን ቀድመው ኡስታዞቻችን ፍትህ ለአሩሲ ኦርቶዶክሶች በማለት እነሱ ነበር የተናገሩት ብዙዎችም ይሄንን በማለታቸው አስመሳይ እያሏቸው ይገኛሉ እንግዲህ ያው ሙስሊም ሁሌም ቢሆን ከተበዳይ ጎን ነው የሚቆመው ወንድሙ በዳይ ከሆነ ራሱ ከተበዳይ ጎን ነው የሚቆመው ሙስሊም ሁሌም ፍትሃዊ እውነተኛ ሐቀኛ ነው ይሄ ነገር ደግሞ ሊታወቅ ይገባል እኛ ሙስሊሞች ለምን ለንጹሃን ድምጽ አልሆንም እንላለን እንጂ ለምን ሌሎች ለኛ ድምጽ አልሆኑንም አንድም ይሄን ነገር ሁሉም ሙስሊሞች በደንብ ልታቁት ይገባል ቪዲዮን በደንብ ሼር ኮፒ ሊንክ ዱት ሪፖስት አድርጉ ነገሩን ወደ ሃይማኖት እንግዲህ ጥላቻ ለመውሰድ የሚሞክሩ እንግዲህ ብዙ ፖለቲከኞችና ብዙ እንግዲህ በንጹሃን ደም የሚነግዱ ሰዎች ስላሉ ሁላችንም ይሄን ነገር ደግሞ በደንብ ልናቀው ይገባል